ኧረ ትንሱኒ አትክፈይ፣ ምንም ነገር አልፈልግም። እኔ የምትሰራ ለኔ የምትቀርጽልኝ ከሆነ ገባ አንተን ይጠምድሃል። ያው ካሜራማኔ ሱሌማን ይባላል። እኔ እንጃ መቀጠል አይመስለኝም ከሱ ጋር እንዲህ ያደረገሽ። ሰላም እንዴት ናችሁ? ሁሉ ሰላም ነው? እኔን ለማታውቁኝ የአላዛር እና የትንሱ ካሜራማን ነኝ። ሱሌማን እባላለሁ። ወደ የትንሱና የአላዛር ቤተሰቦች ዛሬ ትንሽ ደብሮኝና በአላዛር ምክንያት ትንሽ ከፍቶኝ ነው ወደ እናንተ የመጣሁት። ያው ለእናንተም ላድረስ ብዬ ነው። ሜቢ እሱ ሊናደድብኝ ይችላል፣ ደውዬ ምናምን ነገር ስነግረው እሱ ሊደብረው ይችላል። ያው ከዚሁ ልጀምር ብዬ ነው። የሚሰራው ነገር ልክ አይደለም፣ የሚያደርገው ነገር ልክ አይደለም። ብቻ ምንም ኖርማል ያልሆነ ነገር ነው የሚያደርገው። በዛ ላይ ትንሱ እንደምታውቁት እርጉዝ ናት ምናምን ነገር። በዚህ ሰዓት ማድረግ የሌለበትን ነገር ነው እያደረገ ያለው ብዬ ነው የማስበው እንደኔ። እና ምን መሰላችሁ ደበረኝ። በቃ ልክ አይደለም። ብዙ ነገራቶችን አሳልፈናል ከሱ ጋር ምናምን ነገር። በእርግጥም ወደዚህ ነገር ያመጣኝ ስራውን እንድሰራ ምናምን ነገር ያደረገኝ እሱ ነው። ለዚህም አመሰግናለሁ። ግን እንዲህ ስታደርግ በዚህ ሁኔታ ካንተ ጋር መቀጠል አልችልም። በአጠቃላይ የመጣሁበት እንትን ከሱ ጋር መስራት እንደማልፈልግ፣ ከአሁን በኋላ የሱን ቪዲዮ እንደማልቀርጽ ለትንሱ ላሳውቃት ነው ይህንን ቪዲዮ የያዝኩት። ያው በቪዲዮ ወደ እሷ ጋር እንሄዳለን፣ አብረን የምንሄድ ይሆናል። ግን ከዚሁ ለእናንተ ማሳወቅ አለብኝ እና ምን ልላችሁ ነው፣ እነዛን ጊዜያቶች አብረን አሳልፈን የሆነ የፍቅር ጊዜያቶችን ከነሱ ጋር ወደ እናንተ እያደረስኩ የእነሱን ፍቅር እያየሁ ይህን ሁሉ ነገር ያን ደግ ሰውዬ አብሬው ኖሬ ምናምን ነገር አሁን በድንገት እነዚህ ነገራቶች እንዳለ ሲገለባበጡ ደበረኝ። ወደዛ ወደዚህ ማለትም አስጣላኝ እና የሚያደርገው ነገር ልክ አይደለም። እሱ የሚያደርገው ነገር ምንም ልክ አይደለም። ብቻ አጠቃላይ ይደብራል። ልክ አይደለም የሚያደርገው ነገር እና ሌላ ካሜራማን እንዲፈልግ ከአሁን በኋላ እኔ የትንሳኤን ወይም ደግሞ የትንሱን ብቻ ነው መስራት የምፈልገው። የሆነ የእሱን ከነ መስራት አልፈልግም። የሚያደርገው ነገር ምንም ልክ ስላልሆነ በቃ ይህን ነገር አሳውቀዋለሁ። እኔ እንጃ ግን ማለቴ እናንተ ራሱ አልገረማችሁም? ግራ አላላችሁም? በድንገት እንዲህ መሆኑ የሚያደርገው ነገር ልክ አይደለም። ምን የሚያደርጋትም ነገር ልክ አይደለም። ብቻ በጣም ነው የሚደብረው። እኔ እንጃ። ያው የምታውቁ ሰዎች ታውቃላችሁ። ምጽናት ፌሩ ብቻ ምንም ደስ አይልም። ምንም ሳለችኝ እሱ ቢያመጣኝ ወደዚህ ነገር ወዲህ እንድመጣ ያደረገኝ እሱ ቢሆንም ብቻ እናት ያላችሁ እህት ያላችሁ ሰዎች ታውቃላችሁ፣ ምንም ውስጣችሁ ሊቀበል አይችልም። እንዲህ አይነት ነገር ሲደረግ ሲሆን አይታችኋል። ባዶ ቤት ነው ጥሏት የወጣው። እቃዎቹን እንዳለ ሰብስቦ ወጥቷል። ብቻ ልክ አይደለም። እኔ ምን እንደሆነ እኔ እንጃ እና ፈራሁ። በቃ ከሱ ጋር ከነ ስራ መስራት ራሱ ፈራሁኝ። ምክንያቱም ልክ አይደለም። ሜቢ እኔ እንጃ በዙሪያ ያሉ ሰዎችም ሊሆኑ ይችላሉ። እኔ ግን በቃኝ። ከሱ ጋር ያለኝ ግንኙነት በቃኝ። ከአሁን በኋላ ከትንሱ ጋር ብቻ መቀጠል ይሆናል። ብቻ እኔ እንጃ ብዙ አወራሁ። እስቲ ለማንኛውም እንሂድና ያለውን ነገር አብረን ምን ትለኛለች፣ ምን እንደምትለኝ አብረን እናያለን። ያው እንሂድና እስቲ የሚሆነውን ነገር አብረን አሁን ቪዲዮውን እዚህ ጋር አቆመዋለሁ። ምክንያቱም
ጓደኛዬ አልተነሳም። እሱን አንስቼው እንዲቀርጸኝ አደርጋለሁ። ለዚህ እኔ የኛውን ቪዲዮ እዚሁ ጋር አቆመዋለሁ እና ወደ እሷ ጋር ስንሄድ ደግሞ የምንቀጥለው ይሆናል። እስቲ አብረን ሰላም ቤተሰቦች፣ ደርሻለሁ። ቤቷ በር ላይ ነው ያለሁት እና አንኳኳና እስቲ እንግባ፣ ከዛ እናወራታለን ያለውን ሀሳብ ቀደም እዛ ጋር የገለጽነው እስቲ እናወራታለን። ተኝታለች መሰለኝ። ሰላም ነው። ደህና ነሽ? ባዶ ነው። እዚህ ጋር ነው፣ እዚህ ላይ ነው ጠረጴዛ ላይ። እስቲ ትንሽ ላውራሽ ብዬ እኮ ነው። ሌላ ጊዜ አንተ ያው ካሜራማኔ ሱሌማን ይባላል። ያው እንደምታዩት በጣም ምርጥ ወንድም ነው። ልጠይቀኝ ነው የመጣው። ላውራሽ ብዬ ልጠይቀሽ ብዬ ነው የመጣሁት። ቤቱንም ባዶ አድርጎታል። አይ ላውራሽ ነበረ ስለ አላዛር። እኔ አሁን ከአሁን በኋላ ከእሱ ጋር መስራት አልፈልግም። ያው የእሱን ቪዲዮ ምናምን መቅረጽ አልፈልግም። ምክንያቱም እንዲያደርጋል ብዬ አስቤ አላቅም። ካሰብኩት በላይ ሆነብኝና የሆነ ከእሱ ጋር መስራት እንደማልፈልግ ልነግርሽ ብዬ ነው የመጣሁት። አይ ሱሌ ምን መሰለ፣ እኔ ማቀፍ በሱ በኩል ነው። እውነት ለመናገር ያው ቪዲዮ ከያዝከ አይቀር ማቀው ቤተሰቦች እኔ በአላዛር ነው። አሁን ደግሞ ስራ ማቆም ከፈለግ ከሱ ጋር ማቆም ነው እንጂ አሁን እኔ ጋር መተህ እንደዚህ ስትለኝ የእሱን ስራ ማስተጓጎል ምናምን አልፈልግም። እውነት ለመናገር ግን አንተ እንደዛ እንድትሆን ለምን አሰብክ? ተጣልታችሁ ነው? አለመግባባት ተፈጥሮ? አይ አለመግባባት ምናምን ሳይሆን እኔ እሱን በደግነቱ ነው የማውቀው፣ በጥሩነቱ ነው የማውቀው። ግን የሆነ እንዲህ ከማውቃችሁ ጊዜ ጀምሮ በፍቅር ነው የማውቃችሁ፣ የሆነ አንድ ላይ ነው የማውቃችሁ ምናምን ነገር አሁን ወደዛ ወደዚህ ማለትም ደበረኝ። የሆነ የእሱም ነገር ልክ አይደለም፣ ብቻ የሚያደርገው ነገር እንዳለ ጥሩ አይደለም፣ ደስ አይልም። ለዛ ነው ብቻ እኔ እሱን ቪዲዮ ካሁን በኋላ መስራት እንደማልፈልግ ያንቺ ብቻ ሲሆን ለሱ ነግረው ለሱ ደውዬ ስልክ እስኪ ተደውሎ ኧረ ችግር የለውም። እና ምን ልልሽ ፈልጌ ነው፣ አይሆንም በቃ በዚህ አይነት እንዲህ ያደረገሽ እሱ ይሄን ያህል ነገር አንቺ ላይ ያደረገ እኔ ከሱ ጋር እንትን ማለት አልፈልግም። ስራውንም ከሱ ጋር መስራት አልፈልግም። ቢቀር ነው የሚሻለው ብዬ ነው አስበው። ያው ይሄን ልልሽ ፈልጌ ነው። አይ ሱልዬ ምን መሰለህ፣ አሁን እንደዛ ስትል አሁን ስራ አቁም ያለው ስትል አንደኛ ወይ እኔ በጥፍ አድርጌ የምከፍልህና አቁም ለሷ አትቅረጽ ምልህ በቃ በተለያየ ነገር ሊተረጉመው ይችላል። እኔ ደግሞ በጣም የተለቸኝ ነገር የነሱ ነገር ነው። በቃ አይታል አንተ ሁሌም አለህ እኛ ቤት ያለው ነገር የሚፈጠረውን ሁሉ ታውቃለህ። እውነት የምሬን ነው ማለት ሁሉ ነገር የሚያውቀው እሱ ነው፣ ወንድማችን ነው። እና እኔ በጣም ነው ማከብረው የምወደው ወንድሜ ነው። በዚሁ አጋጣሚ ያው ቪዲዮ ይዞ መጥቶ አያውቅም፣ ግን ደግሞ ያው ያለው ነገር ብዙ ነገር እንደተፈጠረ ሁሉ ነገር ታውቃለህ። ሁሉም ነገር አንተ ከመጀመሪያው እስከ መጨረሻው ከማንም በላይ የኛ ቤት ጓዳ የምታውቀው አንተ ነህ። እና አላዛር ለአንተ ጥሩ ነበረ፣ ግን ደግሞ ያው በእኔ ማለት እኔን የሚያደርገኝ ነገር አይተህ መሰለኝ እንደዚህ እንድትሆን ያደረገ። ግን ምን መሰለ፣ እኔ አሁን ከኔ ጋር ለእኔ የምትሰራ ለእኔ የምትቀርጽልኝ ከሆነ ገባህ፣ አንተን ይጠምድሃል፣ እኔንም ይጠምደኛል። በቃ ሌላ ነገር በስራዬ ደግሞ መጣች በሆነ ነገር የመጣች። ምክንያቱም አንተ የምትቀርጽለት ይሄንንም ብቻ አይደለም፣ መድኃኒም ዩቲዩብ ያው አንተ ነህ የምትቀርጽለት፣ ኤዲቱን ሁሉ ነገር የምታደርገው አንተ ስለሆንክ አስበው። እኔ የሆነ ነገር ያደረግኩ ነው የሚመስለው። እኔ ደግሞ ከሱ ጋር በሰላም ነው መለያየት የምፈልገው ታውቃለህ። ከሱ ጋር ያለኝ ነገር ጨርሻለሁ፣ ግን ደግሞ እንደዚህ መሆን የለብህም አውቃለሁ። ሁለታችንም ጋር ተለያይተን አንዴ እሱ ጋር አንዴም እዚህ ጋር ስትመጣ
የሆነ ወሬ አመላላሽ ነገር ወይ የሆነ ነገር አድርጎ ሰዎች እንትን እንዳይሉ ይመስለኛል። ግን እንደዛ አታስብ። እሱ ብቻ ሳይሆን ነግረዋለሁ፣ ለደውዬ ነግረዋለሁ። ቪዲዮንም እያየ ከሆነ ይይ አሁን እንዲህ ወይ ደብሮኝ ምናምን ነገር ነው በምትሰራው ነገር ደብሮኝ ነው እንጂ የሆነ አለ አይደለ አንተ ጋር ባለው ነገር አይደለም። በቃ ከአንተ ጋር መስራት አልፈልግም፣ የምታረገው ነገር ይደብራል፣ በቃ ደስ አይልም። ከአንቺ እንዲህ የሚደብርሽ ከሆነ ደውዬ ነግረዋለሁ፣ ችግር የለውም። ጉዝ ሆነሽ ማለቴ በዚህ ሁኔታ እያለሽ እኔ እሱ እንዲህ ማድረጉ ምንም ሊገባኝ አልቻለም። ምንም ልክ አይደለም ደግሞ ስለሽ እርጉዝ ነሽ። ከዛ በፊት ያለው ፍቅር አለ፣ እንደው ከዛ የተሻለ ነበረ መቀጠል የነበረበት። በዚህ ሁኔታሽ እንዲህ ሆነሽ አላ እርጉዝ ሆነሽ ብቻ አይደረግም። በጣም እኔም እናት አለኝ እህት አለኝ እንዴ። እኔ እኮ የሆነ አንቺ ስላለሽ ነው ቆሜ ያን ነገር ሁሉ ስሰራ የነበረው እና የሚከታተሉን የሚጠብቁሽ ቤተሰቦች ስላሉ ነው ያንን ነገር ቆሜ እየሰራው የነበረው እንጂ ምንም የሚያስችል ነገር የለውም። ሁኔታው በጣም ነው የሚደብረው። ብቻ ልክ አይደለም የሚያደርገው ነገር ልክ አይደለም። እኔ እሱ ሊያውቃል። አንተ በጣም መልካም ልጅ ነህ፣ ግን ገብቷል አይደል? እኔ ማቀህ ራሱ ባላዛር ነው። እኔ የከበደኝ አንደኛ ባላዛር ነው። ሲቀጥል ደግሞ እኔ አሁን ባለሁበት ሁኔታ ለአንተ አሁን ደሞዝ አስቤ ቢያንስ ፊት ለሁለት ብንከፍልህ ይሻላል። ግን እኔ አሁን አስቤ ደሞዝ ለአንተ መክፈል ይከብደኛል አሁን ካለሁበት አንጻር። እንዲያው እኔ ራሴ ወይ ቪዲዮ አልሰራም ወይ የሆነ በሪንግ ላይት አድርጌ እቀርጻለሁ ብዬ ነው ያሰብኩት። ኧረ ትንሱ እኔ አትክፈይ፣ ምንም ነገር አልፈልግም። ከችግር የለውም አንቺን በነፃ እሰራለሁ፣ ምንም እንትን የለውም። አይደለም መስራት አለብህ አንተም ለቤተሰቦች በጣም ሌላ ነገራቶችን ፈልጌ እኮ እሰራለሁ፣ ችግር የለውም። ትንሱ አይደለም እሱ ቤተሰብ ማገዝ አለብህ አንተ። አንዳንዴ ቻል አድርገህ እሱ ምንም አይልህም። በእርግጥ ግን በእኔ ምክንያት ነው አይደል? በቃ እኔ ከእንግዲህ አያገኘኝም እኮ ከእንግዲህ ስለ እኔ ምናምን አንስቶ ላይሰራ ይችላል። ገባህ? ሊሰራም ላይሰራም ይችላል። አንተ ዝም ብለህ አንገትህን ደፍተህ ብትሰራ ነው የሚሻለው። ምክንያቱም ብር ማግኘት አለብህ። የመጣኸው ከሀገርህ መቼም ለመስራት ነው አይደለ እንዴ? እሱማ ልክ ነሽ፣ ግን በዚህ ሁኔታ ውስጥ ከመስራት እኮ ቢቀር ነው የሚሻለው። እኔም ደግሞ ስለኝም አንተን ማስቸገር አልፈልግም። ገብቶሃል አይደል? እኔ ከእንግዲህ ማንንም ማስቸገር አልፈልግም። በራሴ ለመቆም እየሞከርኩ ነው። እግዚአብሔር ይመስገን እቆማለሁ። ጠንካራ ሴት ነኝ፣ መስራት እችላለሁ። እጄን የምሰጥ አይነት ሰው አይደለሁም። ግን አሁን ለጊዜው እውነት ለአንተ መክፈል አልችልም። ሱሌ አንተ ትረዳኛለህ ብዬ አስባለሁ። እረዳሻለሁ። እኔ አትክፈኝ፣ እኔ በነፃ መጥቼ እሰራልሻለሁ። ማድረግ ያለብኝን አደርጋለሁ። እኔ ከአንቺ ጎን ነኝ። ምንም ሱሌ አልገባም። አሁን እናትየው ራሱ ማለት ነው እሷ ናት የጠመዘዘችው ብላ ነው የምታስበው። የምር ደግሞ አሁን ይህንን ቪዲዮ ደግሞ ሲያዩ ተመካክረው ነው ብሎ ነው የሚያስቡት። ልንገራቸው ታዲያ። አዎ እኔ እንጃ። እኔ ሱሌ እኔ ባትለቅ ነው የሚሻለው። ምክንያቱም የባሰ በቃ አልኩ ስራው ላይ የሆነ የገባው ጣልቃ የገባው ነው የሚመስለው። አይ ዞሮ ወይ ምክንያቱም ልጁ ትክክል ነኝ ነው ብሎ የሚያስበው። አላዛር ማለት የሚያደርገው ነገር አሁን ላይ ያለው ነገር ሁሉ እኔም ያጠፋሁት ነገር አለ አይደለ? ብዙ ነገር አጥፍቻለሁ አይደል? ይቅርታ ብያለሁ። ከይቅርታ በላይ ደግሞ ምንም ነገር የለም። ግን ደግሞ አሁን እሱ የሚያስበው በቃ በስራዬ በዚህ ልትበቀለኝ አስባ ነው ብሎ ነው የሚያስበው። ታውቃለህ እሱን አስተሳሰብ ቀጥታ ነው የሚያስቡት። በዛ ላይ ደግሞ እሱ ባያስብ እንኳን እናትየዋለች አጣማዛ ነው የምትለቀው ልጁን። እኔ አያገባኝም። የምሬ ነው ማለት ኃላፊነት ልወስድ አልችልም። ሱሌ ከኔ ጋር ችግር የለም። እሺ እንሰራለን። ሳገኝ እሰጥሃለሁ። በተቻለኝ አቅም እግዚአብሔር ይረዳኛል ብዬ አስባለሁ እና ሳገኝ እሰጥሃለሁ። ግን ከባድ ውሳኔ ነው። አንደኛ አንተ ገቢ ማግኘት አለብህ። አሁን ላይ ደግሞ እኔ ያለሁበትን ነገር ሁሉ ታውቃለህ አንተ። ሲቀጥል አሁን ደግሞ እነሱ በሌላ ነገር ነው የሚያስቡት። እኔ እንጃ። እኔ በጣም ከብዶኛል። አይ ቃቃለሁ ከባድ እኮ እንደሆነ ግን እኔ ህሊና ያልፈቅዳልኝ። የሆነ ሴትን የሚያውቅ እናትን የሚያውቅ ሰው እኔ እንጃ እንዲህ አይነት ነገሮች ቁጭ ብሎ ይሰራል ብዬ እኔ አላስብም። ብቻ እኔ አስቤበት ነው የወሰንኩት። ያው እኔ ላማክረሽ ብዬ ነው፣ ልንገርሽ ብዬ ነው። በአንቺ በኩል የሚያመጣብሽ ነገር ካለ ላውራሽ ብዬ ነው እንጂ እኔ ወስኛለሁ። እኔ ከሱ ጋር ምንም እንትን የሚለኝ ነገር የለም። ወይ በቀጣይ ደግሞ ደውዬ ያሳውቀዋለሁ ለሱ። ካየ ቪዲዮንም ካየ አየ ነው፣ ካላየ ደግሞ እኔ ደውዬ ምን መሰለህ ቻናል የሱ ቻናል ማኔጅ የምታደርገው አንተ ነህ። ቻናሎቹ በሙሉ አንተ እጅ ነው ያለው። አሁን ቻናሉ ራሱ የሆነ ነገር ቢሆን አንተ ላይ ነው የሆነ ነገር የሚለጥፈው። ገባ? አልሰራም ስላልክ ምክንያቱም ቻናሎቹ የኔም
በቃ አጠቃላይ ያለው አንተ ጋር ነው። እኔ እንጃ እኔ አላቅም እንዴት እንደምታደርግ ብቻ እሺ እንትን እላለሁ እንደሚሆን አደርጋለሁ። አንተ አትጨናነቅ እሺ። በእናትህ በመሀል ቤት በጣም ትጨናነቅ እኮ። ኧረ ችግር የለውም። አንዴ ያው ስለመጣው ቤተሰብ ስለሆንኩ መጨነቄ የማይቀር ነገር ነው። በሚሆነውም ነገር ይደብረኛል። ከምንም በላይ ግን የእሱ ሁኔታ ነው ያስደበረኝ። ብቻ እስቲ እንደሚሆን አደርግ ሳስበው ለማን ሲባል ነው አንቺ የማትሰሪው? እንደሆነም ከአጠገብሽ ሆኜ አሪፍ ነገራቶችን እንድትሰሪ ለማን ሲባል? ለሱ ብለሽ ምንም የማሰሪበት ጉዳይ የለም። እኔ ከአጠገብሽ አለሁ፣ ከጎንሽ አለሁ። ቲክቶክም ዩቱብም በቃ ይሄ ነገር ማብቃቱ ስለማይሆን ሳያበቃ የሚሆኑ በደንብ እንሰራለን። እኔ ያለው ከጎንሽ በቃ መስራት ያለብሽን ነገር እንደሆነም ከመጀመሪያው የተሻለ ነገር ለቤተሰቦችሽ እናደርስላችኋለን። በቃ ምንም የሚያሳስብሽ ነገር የለም። ስለምታስብልኝ አመሰግናለሁ። እኔም በጣም መስራት እፈልጋለሁ። አሁን ላይ ቲክቶክም አለኝ ገና ነው፣ ግን ፎሎወሩ ቲክቶክም ምንም ብሰራ ደስ ይለኛል። ምክንያቱም ወጥቶ ለመስራት ይከብደኛል አሁን ላይ እና ቢያንስ እንኳን ቤት ውስጥ በቃ መስራት አለብኝ። ቤት ውስጥ ቢያንስ ኦንላይን ነገሮች ላይ ቲክታክ ምናምን ብሰራ አሪፍ ነው ብዬ አስባለሁ። የሆነ ነገር ከቨር ያደርጋል እና እሺ ችግር የለም። አንተ እውነት ግን ካጠገቤ ስላለ አመሰግናለሁ። ምንም የማንሰራበት ጉዳይ የለም፣ እንሰራለን። ለማንም ብለሽ የምታይበት ጉዳይ የለም። በቃ እንሰራለን። እኔ ያለው ከጎንሽ ሁልጊዜም ቢሆን። ለሱም ከሆነ ቅድም እንዳልኩሽ ደውዬ አሳውቀዋለሁ። ሌላ ካሜራማን ፈልጎ መቅጠር ይችላል። ይህን ነገር ደግሞ አንቺ ገና እየፈለግሽ ከምትይ እኔ ካጠገብሽ አለሁ። ላታገኝም ትችያለሽ የሚቀርጽሽን ሰው። እኔ ያለው እሱ ደግሞ ከየትም ፈልጎ ማግኘት ይችላል ካሜራማን። ለዛ አያሳስብሽ። እኔ ያለው ከጎንሽ በቃ እኔና አንቺ አብረን እንሰራለን። እሱ ሌላ ካሜራማን መፈለግ ይችላል። ደውዬ እነግረዋለሁ። ይህንን ቪዲዮ የሚልህን ነገር ደውለህ ንገረኝ እሺ። ግን ደግሞ በእናትህ እንግዲህ እኔ ራስህ እንደሆንክ ንገረው እሺ። እኔ ሀሳቡን ያመጣው መስሎት ደግሞ በሌላ ነገር ደግሞ እንዳይገነዘበው ብዬ ፈራሁ። አይ እነግረዋለሁ፣ ለሱ ደውዬ እነግረዋለሁ። አንቺ አትጨናነቂ። እሺ በቃ እዛ በሆነና ቁርስ ምናምን በልተህ። ኧረ ችግር የለውም በልቻለሁ። ይሄን ላሳውቅሽ ብዬ ነው የመጣሁት። በቃ ችግር የደረሰ እኮ ነው፣ እየሰራሽ ነው ልጅ።